ለው ኳሊቲ ያለው ዌብ ካሜራ በማየት ተቸግረናል። በዛሬው ቪዲዮ እንዴት የስልካችን ኤችዲ ዌብ ካሜራ ፐርሰናል ኮምፒውተራችን ኦን ዮር ዴስክቶፕ ኮምፒውተር ኦር ዋትኤቨር ላፕቶፕ ኮምፒውተራችን ላይ መጠቀም እንደምንችል አሳያችኋለሁ ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። ሰላም ወደ ቻናላችን ቤተሰብ ለማታውቁኝ በላይ ሰው ባላ በቆይታችን ጠቃሚ የቴክኖሎጂ ሀሳቦችን አነሳለን። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በየጊዜው የምንለቃቸው ቪዲዮ እንደርሳችሁ የደወል ምልክቷን ይጫኑ። ዛሬ የማሳያችሁ እንዴት የስልካችን ሃይ ኳሊቲ ኤችዲ ዌብ ካሜራ ፐርሰናል ኮምፒውተራችን ላይ መጠቀም እንደምንችል ነው ማሳያችሁ ማለት ነው። ስለዚህ ይህን ማድረጋችን ለምን ሊጠቅመን ይችላል? ለምሳሌ ኢን ዚስ ዲጂታል ወርልድ ሰምሃው ለምሳሌ አንድ ሰው ሪሞትሊ በዲጂታል ሲስተም ሪሞትሊ ስራ ሊሰራ ይችላል እና in that case there is some meeting is there business meeting ሊኖር ይችላል እና እሱን ለመጠቀም ሃይ ኳሊቲ ያለው ካሜራ አስፈላጊ ሊሆን ይችላል ማለት ነው። ሌላው ለመምህር ሊሆን ይችላል in order to give tutor or whatever online training and for a student so as to attend a high quality virtual class or zoom ለመገኘት ሊጠቅመው ይችላል። in all profession በሚባል ደረጃ በሁሉም ደረጃ ለምሳሌ ለፎቶግራፈር፣ ለቪዲዮ ሪኮርደር or content creation ብንል in order to create some content regarding to TikTok on social media Facebook or YouTube shortcut እንደነዚህ አይነት ነገሮችን ቪሎግ እንዴት ነው ኮኔክት የምናደርገው? እንዴት ነው ኢንስቶል አድርገን ሶፍትዌሮችን ሁለቶችን ዲቫይስ ስልካችንና ፐርሰናል ኮምፒውተራችን እንዴት ነው ኮኔክት የምናደርገው የሚለውን አሳያችኋለሁ ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁን ከቆያችሁ እኒህና መሰል ነገሮችን ታገኛላችሁ ማለት ነው። ስለዚህ ወደ መጀመሪያው ስቴፕ እንላለን። የመጀመሪያው ስቴፕ የሚሆነው ምንድነው? ኢንስቶል ዘ ሶፍትዌር ኦን ቦዝ ፐርሰናል ኮምፒውተር ኤንድ ኦን ዮር ፎን። ስለዚህ መጀመሪያ ስልካችን ላይ ኢንስቶል እናደርጋለን፣ ሶፍትዌሩን ስልካችን ላይ ኢንስቶል እናደርጋለን ማለት ነው። ስለዚህ የት ላይ እንሄዳለን? ያው ያስኩት ስልክ እኔ ሳምሰንግ ስለሆነ ፕሌይ ስቶር ላይ እንሄዳለን ማለት ነው። እናንተ የያዛችሁ ስልክ አይፎን ከሆነ ደግሞ አፕ ስቶር ላይ ትሄዳላችሁ ማለት ነው። ስለዚህ ፕሌይ ስቶር ላይ እሄዳለሁ። ዘን ኦን ዘ ሰርች በተን ሰርች አፕ ኤንድ ጌምስ ይላል። ስለዚህ እዚህ ላይ ድሮይድ እኔ ካሁን በፊት ሰርች አድርገው ስለማውቅ የመጀመሪያ መጣልኝ ማለት ነው። ስለዚህ እናንተም ድሮይድ ካም አፕ ብላችሁ ሰርች ታደርጋላችሁ፣ ይመጣላችኋል። እቺን ክሊክ ታደርጋላችሁ። ስለዚህ እንደምታዩት ይመጣል ማለት ነው። እቺን ክሊክ ታደርጋላችሁ፣ ዘን ኢንስቶል ትሉታላችሁ። ስለዚህ በሚገባ አሁን ኢንስቶል ሆኖልኛል ማለት ነው። እንደምትመለከቱት እዚህ ጋር በሚገባ ኢንስቶል ሆኗል ማለት ነው። ስለዚህ በዚህ መንገድ ኢንስቶል ካደርጋችሁ በኋላ በተመሳሳይ ሴናሪዮ ዴስክቶፕ ኮምፒውተራችሁ ላይም ኢንስቶል ታደርጋላችሁ። ዴስክቶፕ ኮምፒውተራችን ላይ ኢንስቶል እናደርጋለን ማለት ነው። ስለዚህ ሊንኩን ዲስክሪፕሽን ላይ ስላስቀመጥኩት በዛ ገብታችሁ ዳውንሎድ አድርጋችሁ ኢንስቶል ማድረግ ትችላላችሁ። እኔም ስለዚህ አሁን ፔስት አድርጌ ሊንኩን ኮፒ አድርጌ ፔስት አደርጋለሁ ማለት ነው። ስለዚህ ከዛ በኋላ ኢንተር እለዋለሁ። እንደምትመለከቱት የዚህ አፕሊኬሽን ደስ የሚል ፓርቱ በጣም ብዙ ፊቸር ነው ያለው። ለስልካችንም ኮምፒውተራችንም የሚሆን በጣም ብዙ ፊቸር ነው ያለው። ስለዚህ ለአንድሮይድ ስልኮች ጉግል ፕሌይ ላይ እናገኘዋለን፣ ፎር አይፎን ስልክ አፕ ስቶር ላይ እናገኘዋለን ማለት ነው። እንዲሁም ለኮምፒውተር እና ለሊኑክስ የራሱ የሆነ ፊቸር አለውና አሁን በዋናነት እኔ ዳውንሎድ ላደርገው የፈለኩት ኮምፒውተር ላይ ስለሆነ ስለዚህ ዳውንሎድ ፎር ዊንዶው ክሊያን ያለ ይሄን ክሊክ አደርጋለሁ። እንደምትመለከቱት እዚህ ላይ ዳውንሎድ ድሮይድ ካም ክሊያን ቨርዥን 6.5 ዳውንሎድ ማድረግ ይችላል ማለት ነው አሁን። ስለዚህ ይችን ክሊክ አደርገዋለሁ ማለት ነው። እንደምትመለከቱት እዚሽ ጋር ዳውንሎድ ሆኖልኛል ማለት ነው። ከዛ በኋላ ኢንስቶል ለዋለሁ ማለት ነው። ኢንስቶል አልኩት። እንደምትመለከቱት ኢንስቶል እያደረገልኝ ነው ማለት ነው። አሁን በሚገባ ኢንስታሌሽኑ ጨርሷል። ስለዚህ ፊኒሽ ለዋለሁ ማለት ነው። ስለዚህ እንደምትመለከቱት በዚህ መንገድ ኢንስታሌሽኑ ጨርሷል። ከዚያ በኋላ ሶፍትዌሩ ላይ እና እንከፍተዋለን ማለት ነው። ሰርች በተን ላይ ሄዳችሁ ድሮይድ። ስለዚህ ሶፍትዌሩን ስንከፍተው በዚህ መንገድ ይመጣልናል ማለት ነው። ስለዚህ አሁን ኮኔክት ልናደርገው የፈለግነው አሁን በዋይፋይ ኮኔክት አደርገዋለሁ ማለት ስልኬን ከኮምፒውተር ጋር በዋይፋይ ኮኔክት አደርገዋለሁ ማለት ነው። not only this one if you don't have any Wi-Fi you can connect to device by using USB ኬብልም ኮኔክት ማድረግ ትችላላችሁ። ስለዚህ ዋየርድ ኦር ዋየርለስ ኮሙኒኬሽን በሁለቱ ኮኔክት ማድረግ ትችላላችሁ ማለት ነው። ናው ዘ ታይም ቢንግ እኔ ዋይፋይ ስላለ በዋይፋይ ኮኔክት አደርገዋለሁ ማለት ነው። እንደምትመለከቱት ከዚህ ላይ እንደምትመለከቱት we can connect the two device by Wi-Fi and this one is connect the two device by USB
ናት ዚስ ዋን ዋይፋይ ሰርቨር። ስለዚህ አሁን ዋይፋይ ተጠቅሜ የራሱ የሆነ ዲቫይስ አይፒ እና ፖርት ይኖረዋል ማለት ነው። ካሚለውን ከፍተዋለሁ ማለት ነው። ኔክስት ለዋለሁ ዘን ጋት ዘ ዋይፋይ ኦን ዚስ ታይም አለው። እንደምትመለከቱት ዋይፋይ አይፒ አድሬስ የራሱ የሆነ አይፒ አድሬስ ይሰጠናል። አይፒ አድሬስ እና ፖርት ይሰጠናል ማለት ነው። እሷን አስገባለሁ ማለት ነው። ስለዚህ እዚህ ጋር አይፒ አድሬሱን 192 ኮማ 168 ኮማ 137 ኮማ 83 ፖርት አድሬሱ ደግሞ እንደምትመለከተው እዚህ ላይ 47 ነው። 47 ከዛ በኋላ ስታርት ለዋለሁ ማለት ነው። ስታርት አሁን በሚገባ ካሜራው የስልኬ ካሜራ እዚህ ጋር ይመጣል ማለት ነው። እንደምትመለከቱት ይኸው። ስለዚህ በዚህ ተመሳሳይ ሴታፑን አስተካክላችሁ መጠቀም ትችላላችሁ ማለት ነው። ኢትስ ቬሪ ኢንተረስቲንግ ፎር ኦንላይን ሚቲንግ ሊሆን ይችላል ኦር ዋትኤቨር። ይህን ፍሮንቱና ባኩን ማስተካከል ትችላላችሁ። በኮሚኒኬሽን ኢንጂነሪንግ ተመራቂ ነኝ። ስለዚህ ሪሌትድ ቱ ኔትወርክ ሲስተም በዚህ እናንተን ኮንፊውዝ ሊያደርጋችሁ የሚችል ጥያቄ ካለ ኮሜንት ላይ ያሳውቁኝ። እኔም የእናንተን ኮሜንት በማየት አስፈላጊ የሆነውን ሰርቪስ የምሰጣችሁ ይሆናል ማለት ነው። ስለዚህ ለዛሬ የነበረን ቆይታ እየነበረ ይህ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በየጊዜ የምንለቃቸው ቪዲዮ እንዲደርሷችሁ የደወል ምልክቷን ይጫኑ።